ካቴና ፕሮግራማችን ከተጀመረ በአጭር ጊዜ የበርካታ ተመልካቾቻችንን ቀልብ መግዛት መቻሉን ከሚደርሱን አስተያየቶች ለመረዳት ችለናል። እነሆ ካቴና አየር ላይ መዋል ከጀመረ ከ6 ወራት በላይ አሳለፈ። ለዛሬ በዚህ ዙሪያ ልዩ ዝግጅት አለን። ተከታተሉን ዘንድ እነሆ ብለናል። የሰንበት እንግዳ ሰላም ጤና ይስጥልን። እንደምን አረፈዳችሁ። አሁን ያለንበት ሰዓት የሰንበት እንግዳ የሚደመጥበት ፕሮግራማችን ሰዓት ነው። ዛሬ የሰንበት እንግዶች ሆነን የቀረብነው እኔና ባልደረባዬ ሰለሞን አምባቸው ሆነን ጠያቂም መላሽም ሆነን እንግዲህ ስለ ፕሮግራማችን ሰፋ ያሉ ውይይቶች እናደርጋለን። አብራችሁ እንድትቆዩ እንጠይቃለን። ሳሌ እንኳን አደረሰ። ዛሬ 6ኛ ወራችን ላይ ነው የተገኘ ነው። በዚህ ምክንያት ነው ወደ ስቱዲዮ የገባ ነው። እንግዲህ ጥያቄም መላሽም ሆነን ስለምንቀጥል ለመነሻ ያህል እንደው ይህ ካቴና ሾዋችን ወደ አየር የመጣበት 6ኛ ወር ላይ ነው እና የምንገኘው እንደው ወደኋላ መለስ ብለን እስከ ዛሬ የሄድንባቸውን ሂደቶች ለመገምገም ስለሚያስችለን እንዴት ወደዚህ ፕሮግራም ዝግጅት ልንመጣ ቻልን? እንደው ለመነሻ ብናደርገው። ጊዜ በጣም ያጅ ነው። እኔ 6 ወር የሆነንም አይመስለኝም ነበረ። ግን ፕሮግራም ውስጥ ስትሆን አይታወቅም። በምናውቀው ሙያ ህብረተሰባችን፣ ህዝባችን ለምን አናገለግልም የሚል ውስጣችን ሁሉ በተገናኘን ቁጥር የምናወራው ነገር አለ። እሱ እንዳለ ሆኖ ህብረተሰቡ ግን ያን ጊዜ በፖሊስ ፕሮግራም ሲያይን የነበረው በየቦታው የጠፋችሁ ምን አለበት መስራት የምትችሉ ቢሆን አሁንም ያ ጊዜ የእናንተ ጊዜ የነበረውን አቀራረብ ይዛችሁ ብትመለሱ የሚል አንተም ጋር እኔም ጋር በተለያየ መንገድ ሲገለጽ ነበርና ፕሮግራሙን አስበነዋል። ግን ጊዜ ሄዶ ያው አንተ ብታስብም እኔም ባስብም እግዚአብሔር በፈቀደ ጊዜ ነው የሚስተካከለውና ወንጀል ጠል ማህበረሰብ ከመፍጠር አንጻር ወንጀል የአንድ ሀገር የእድገት ጸር ነው በቃ ለማለት ተብሎ ሳይሆን ማለት ነው። እንግዲህ ፕሮግራሙ ከሰራን ጀምሮ በርካታ ነገሮችን አጋጥሞናልና ህዝቡ ነው ወደ ፕሮግራም እንድንመጣ ያደረገን። ከዛ በተረፈ ደግሞ አባይ ስታፉ ከዋናው ባለቤት ጀምሮ ኢዚ አድርገው ጀምሮ ለምን ከሚቀጥለው ሳምንት ጀምሮ ይሄን የመሰለ ፕሮግራም ህዝብን የሚያገለግል ፕሮግራም ጣቢያውንም ደግሞ እንደ ማህበራዊ ኃላፊነቱን እንደመወጣት ስለሚቆጠር ጀምሩ ብሎ ያለምንም ፕሮሰስ እንድንጀምር ሆነና ይሄ ነው መነሻውና እስቲ አንተ ደግሞ ጨምርበት። እኔም የመጠየቅ መብት ያለኝ ይመስለኛል። የጋራ ነው ሁለታችንም ጋር መልሷል ስላል እኔም በበኩሌ የወንጀል መከላከሉ ስራ ላይ ስትረስ አድርገን ስለመጣን ሰው ወዲያው ነው በቃ ፕሮግራሙን የተቀበለው። ምክንያቱም መማሪያ ነው፣ ማስጠንቀቂያ ነው፣ የወንጀል መከላከሉን ስራ የሚያግዝ ነው። የሀገሪቱ የጸጥታ ኃይል ሁሉም ቦታ መኖር አይችልም። ፕሮግራም ደግሞ በሚፈልገው መንገድ ህብረተሰቡ ሲያገኝ እየተማረበት የሚሄድበትን ነገር ስላገኘ መልስ እየሰጣችሁን ነው የሚል ነገር ነው አሁን እየተነገረን ያለው በየቦታው። በተለይ ደግሞ ካቴና የተሰኘው የዩቲዩብ ቻናላችን ላይ ህብረተሰቡ ወዲያው ነው ምላሽ የሚሰጠው፣ ወዲያው ነው ሪያክት የሚያደርገው። አየር ላይ ያለው የኔ ስልክ ነው ፕሮግራም መጀመሩን የማውቀው ስልኩ ያለ ፋታ መጮህ ሲጀምር ያለ ፋታ ከምነግርህ በላይ እኔ ፕሮግራም ተጀምሮ ፕሮግራም ማየት አልችልም። ምላሽ መስጠት ነው ምናምን ደቂቃ አያርፍ ሙሉ ፕሮግራሙ። ከዛም በኋላ ብዙ ነገር አለና እውነት ነው የህዝቡ ፊድባክ የህዝቡ አቀባበል በጣም ደስ የሚል ስለሆነ በዚህ አጋጣሚ በጣም እናመሰግናቸዋለን። ህብረተሰቡ እሁድ 4 ሰዓት ተኩል ላይ ቁጭ ብሎ ፕሮግራሙን ካየ በኋላ ይደውላል። ዩቲዩባችን ሰብስክራይብ እያደረገ ኮሜንት ያደርጋልና በዚህ አጋጣሚ አብረው ለነበሩ ሰዎች ሁሉ በድጋሚ እንኳን ለ6ኛ ወራችን በሰላም አደረሳችሁ ለማለት እንወዳለን። ቀጣይም ያሉትን ነገሮች ቻናላችንም ሰብስክራይብ በማንኛውም ድጋፍና እገዛ ቢያደርጉልን በዚህ አጋጣሚ ለመግለጽ እወዳለሁ። 6 ወር ነች ተብሎ እንዲህ እንደቀላል የሚታለፍ ነገር አይደለም። በውስጡ ብዙ መስዋዕትነት የተከፈለባቸው አጋጣሚዎች አሉ። የህይወት ባይሆንም የስራ የድካም ማለት ነው። እንደው ምን አሳልፈናል? ምን ቻሌንጅ ነበረን ብለህ ታስባለህ? እንደው ቻሌንጅ ብዙም አልነበረም። ያው አልነበረም ስል ቀላል ነበር እያልኩ አይደለም። እንደምታውቀው እኛ የህዝቡን ፍላጎት አይተን ቀጥታ ወደ ስራ ነው የገባ ነውና የተሽከርካሪ ችግር ነበረብን።
አሁንም አለ፣ የተቀረፈ ነገር የለም። ለምን ወደ ክልል በምንወጣበት ጊዜ ባልተመቻቸ ትራንስፖርት ሁኔታ ነው የምንወጣው። እዚህም ለመንቀሳቀስ ራሱ ከባድ ችግር ነው። አንዳንድ ጥያቄ ያቀረብንላቸው ተቋማት አሉ። እንግዲህ እነሱ በቅርቡ ምላሽ ይሰጡናል ብለን እናስባለን። እንግዲህ ምንድነው ዋናው የዚህ ፕሮግራማችን ዋና ዓላማ ምንድነው ተብሎ ሲገመት ሁልጊዜ የሚለፋው ሁልጊዜ የሚደክመው ሌት ተቀን የሚለፋው የፖሊስ ኃይል በተለይ ምርመራ ላይ ያሉ የፖሊስ አባላት ስራቸው መታወቅ አለበት የሚል ሐሳብ ነው። ከማንኛውም ከውጭ ሀገር ያልተናነሰ ትልልቅ ስራዎች ነው የሚሰሩት እና እነዛ ኬዞች በተለያየ መንገድ ሊቀርቡ ይችላሉ፣ ተቀነጫጭበው ሊቀርቡ ይችላሉ። ግን ምን ያህል አድካሚ እንደሆነ የፖሊስ ስራ ተሳክቶ ሲገኝስ ምን ያህል የንጹሃንን ደም የሚያወጣ እንባ የሚጠርግ ስራ እንደሚሰራ ማሳወቅ ነው አንደኛ ዋናው። ሁለተኛ ያ ፖሊስ በሚሰራበት ጊዜ ለፍቶ ደግሞ ሌት ተቀን በሚሰራበት ጊዜ የህብረተሰቡ ገዛ እንዴት ነው? ህብረተሰቡ እንዴት እያገዘው ነው? እንዴት ሊያግዘው ይገባ ነበር የሚል ነገሮችን ነው ማሳየት ዋነኛ የምንፈልገው እንጂ ነገሮችን ወንጀሎችን መቀስቀስ ምናምን አይደለም ዓላማ። እዛ ውስጥ ያሉ ነገሮች የህብረተሰቡን የፖሊስን ኤፈርት የሚያሳዩ ናቸው። ያቀረብናቸውን ጠቅላላ መለስ ብለህ ማየት ትችላለህ። ፖሊስ ባይኖር ፖሊስ እንደዛ ባይደክም ብለህ ስታስብ ብዙ ደም ተሸፍኖ ቀርቶ ነፍሰ ገዳይ የሚፎክርበት የሚንጎማለልበት ሊሆን ይችል ነበረ። ስለዚህ እየጎለጎልን በየክልሉ እየሄድን ነገሮችን እያወጣን እዛ ላይ ያለው ኤፈርት ምን ያህል ፖሊስ ደክሞ እንደነበረ ምን ያህል በኋላ ፍትህ አደባባይ ሲያው የለም የተባለ ማለት ለምሳሌ የድሬዳዋን ኬስ ስታይ የትኛዋን ገሎ ቀብሮ ቤት ውስጥ ራሱ አፋላጊ ሆኖ 2 ዓመት አልፎት ማለት ነው። ፖሊስ እንዲህ ባይሆን ኖሮ ምንድነው ስትል እኔ ቤቱን አይቼዋለሁና በአጋጣሚ በቃ የሚያስጠላ ቤት ነው። የሰው አስክሬን የተቀበረበት ቤት ነው። በጣም ያሳዝናል። ፖሊስ ያንን ፈልፍሎ አግኝቶ ማለት ነው ከዛን ጊዜ በኋላ እና በጣም ብዙ ነገሮች ስላሉ አቤ ይሄ ነው እስካሁን አርባ ምንጭ ከተማ ፖሊስ በጣም ተባባሪ ነው። ስራቸውን ይሄ ብቃትም ብልጠትም ነው። ኖርማሊ አንተ ስራህን ሰርተህ ደብቀህ ከያዝከው ህዝብ ላይ አይደርስም። ስለዚህ አርባ ምንጭ ከተማ ፖሊስ ከአንዴም 2 ጊዜ ጥሪ አድርገውልን ሄደን የሰራነው ነገር አለ። የዛ የኳስ ተጫዋቹ ያለልኝ ያዘነ ኬዝ አለ። ብዙዎችን ያነጋገረ ብዙዎችን ከዛ ላይ ሰው ምን ይማራል? በተለይ በጋብቻ በትዳር ላይ ምናምን ሊፈጠሩ የሚችሉ ነገሮች እንዴት በቀላሉ ጉዳት እንደሚያደርሱ ያሳየንበት ነውና ድሬዳዋ ፖሊሶችም ከኮሚሽነር ጀምሮ እንዲሁ ነው እና ስራቸውን ገልጠው አሳይተው ተንከባክበው በምንፈልግበት ቦታ ሄደው ሰጠው 2-3 ሳምንት እየሰራን ያለ ነው እና ብዙ የፖሊስን ስራ ያሳወቀ ስራ ስለሆነ እነዚህን ክልሎች በቀጣይ የህዝቡ ጥያቄ አለ ብዙ። ለምሳሌ ኦሮሚያ ከቆዳ ስፋቱም ከህዝብ ብዛቱም አይነት ወደዛ ስለምን አትሄዱም? አማራ ክልል የተለያዩ ክልሎች መሄድ አለብን፣ ተደራሽ መሆን አለብን። እኛ የፌዴራል ኮንሴፕት ያለው ፕሮግራም ነውና መሄድ አለብን። ይሄ የሚሆነው ክልል ፖሊሶች መርጠው ኬዞቻቸውን መርጠው ህብረተሰቡ ጋር ቢደርስ ይህ ሊያስተምር ይችላል። የክልላችን ፖሊስ አቅም ያሳያል የሚል ነገር ካለ አሁንም በዚህ አጋጣሚ የሚቀጥለውን 6 ወር ምናልባት 1 ዓመታችንን ስናከብር ሌሎች ክልሎች ብዙዎችን ክልሎች ዳሰን የተሻለ ተደራሽ የሆነ ፕሮግራም ለማቅረብ ነውና በቀጣይ ይደውሉልን፣ ይጻፉልን፣ ማንኛውንም ነገር ኮሚኒኬት ቢያደርጉን በየክልሎቹ እየሄድን የፖሊስን ድካም ልፋት አሳይተን ህብረተሰቡ አጋዥ እንዲሆናቸው ከማድረግ በኩል የራሳችን ድርሻ እንወጣለን ብዬ አስባለሁ። እንግዲህ የተከበራችሁ ተመልካቾቻችን 6ኛ ወራችንን አስመልክተን ያዘጋጀነው ልዩ ዝግጅታችን እንዲህ ሆኖ ይጀመራል። እንግዲህ ለዕለቱ ያዘጋጀነው ኬክ አለ። እነዚህ ከኋላ የምታያቸው ካጠገባችን ያሉት ለስኬታችን መሰረት የሆኑ ወጣት ቢሆኑም ስራቸው በጣም ትልቅ የሆኑ ባለሙያዎች ናቸው። ለማስተዋወቅ ያህልም እንግዲህ የካቴና ዳይሬክተራችን እስጢፋኖስ ወንደሰን ይባላል። አጨብጭቡልኝ። ዋናው ደግሞ ኤዲተራችን ፕሮግራሙ ከተጀመረ ጀምሮ
ፕሮግራማችን በልዩ ሁኔታ ኤዲት በማድረግ የራሱን ፈጠራ በመጠቀም ስነወርቅ ገዛኸኝ ይገኛል አጠገቤ። እንዲሁ አቀጭብለት። እንግዲህ በሄድንበት ሁሉ አብሮን እየሄደ ከአርባ ምንጭ እስከ ድሬዳዋ ከድሬዳዋ እስከ ወላይታ አብሮን እየተንቀሳቀሰ ይሄን ሁሉ ነገር በምስል ያለምንም ችግር በጥራት ሲቀርጽልን የነበረው ካሜራማናችን ቢኒያም ታመነ ይባላል። በመጨረሻም እንግዲህ እድሜው ትንሽም ቢሆን ግራፊክስ ዲዛይኖችን የተለያዩ ፎቶግራፎችን ሲሰራልን የቆየውና ከመጀመሪያው ጀምሮ ፕሮግራሙ ላይ ሲሳተፍ የነበረው ጠቢቡ ሰለሞን ይባላል። አንድ ጊዜ አጨብጭቡለት። እንግዲህ እነዚህ 6 ወራት ብቻችንን አይደለም፣ በእነዚህ ሙያተኞች እገዛ ነውና ብዙ ነገር የሆነው በጣቢያውም ድጋፍ ነውና ብዙ ነገር ያደረግነው ዛሬ ላይ የደረስነው። መቼም በእነዚህ ጊዜዎች ውስጥ ሁኔታዎች ነበሩና የራሳቸው ግምገማ ስለማያጡ ከእስጢፋኖስ ጀምርና እነዚህን 6 ወራት እንዴት አብረን አሳለፍን? ምን አስተያየት አለ? ከእናንተ ጋር በመስራቴ በመጀመሪያ በጣም እድለኛ ነኝ ብዬ አምናለሁ። ከዛ ካቴና ይሄ አሁን እየሰራ ነው ያለ ነው በጣም ደስ የሚልና ማህበረሰቡ ጋር በትንሽ ጊዜ ተቀባይነት ያገኘ ሾው ነው እንደኔ እይታ ማለት ነው። ይሄ ገና ለህዝቡ ማስተላለፍ ፈልገው ይሄ ገና ጅማሯችን ነው። ካቴና ገና ጠብቁን፣ በጣም በከፍታ ነው የምንመጣው ብዬ አምናለሁ። ይሄን ያለን እንበረታለን፣ ትልቅ ስራ እንሰራለን። ስነ ኤዲተራችን ያው ልጅ እያለን የነበረን ትውስታ አለ። በተለይ መግቢያው ላይ ያለውን ኢንትሮ ስንሰማው ላይክ ልጅ እያለን ያለ ነገር አለና ከልጅነታችን ጀምሮ እያየን ያደግነው ፕሮግራም ነው፣ ያሳደገን ፕሮግራም ነው። በጣም ተወዳጅ ፕሮግራም ነው። እዚህ በአባይ ቲቪ ላይ ከመጣ ደግሞ ገና 6 ወሩ ነው። በ6 ወር ግን ከፍተኛ የሆነ ተቀባይነት አግኝቷል። ያው ስራው ላይ በሙያዬ በተቻለኝ አቅም የተሻሉ ነገሮችን ለማምጣት እሞክራለሁ። ጥሩ ፕሮግራም ነው። ማህበረሰቡን የሚያስተምር ግንዛቤ የሚያስጨብጥ ፕሮግራም ነውና ከዚህም በላይ የተሻለ ደረጃ ላይ እንደምንደርስ እምነት አለኝ። ሶል እንደ አባትም እንደ ቤተሰብም ነው ትሪት የምታደርገን። በጣም አመሰግናለሁ። አቤም እንደዛው። ከእናንተ ጋር መስራት በመቻሌ በጣም እድለኛ ነኝ። አመሰግናለሁ። ይንዬስ አንተስ ምን አስተያየት አለ? እሺ በመጀመሪያ ሁላችንም እዚህ ክሩ ላይ ላለ ነው እንኳን ለ6ኛ ወር በሰላም አደረሰ ማለት እፈልጋለሁ። ሲቀጥል ልክ እንደ ስንና ስቲፍ እንደገለጹት ለኔም በልጅነቴ ሳይ የነበረውን ፕሮግራም ላይ ነው አሁን እየሰራ ያለሁት እና በጣም የልጅነት ውስጥ ያለብኝ ፕሮግራም ነበረ። በካሜራ ማንነት እዚህ ፕሮግራም ላይ ሲሰራ እድሉን ሳገኝ በጣም ነው ደስ ያለኝ። ከከተማ ውጪ ነበር አብዛኛው ስንሰራ የነበረው። ከአዲስ አበባ ውጪ ባሉ ከተማዎች ላይ ክልሎች ላይ ነበረ ስንሰራ የነበረው እና በጣም ያው እኔና ሶል ብዙ ቻሌንጆችን አልፈን በጣም ያው እንተዋወቃለን። ብዙ ቻሌንጆችን አልፈን ነበረ ይህንን ስራ ስንሰራ የነበረው እና አሁን እዚህ ደረጃ መብቃቱን ሳይ በ6 ወር ውስጥ እውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም ያው ህዝቡ ጋር በምንፈልገው ልክ ባይሆንም ገና እንሰራለን፣ ግን ደግሞ ጥሩ ተቀባይነትን አምጥቷል ብዬ አስባለሁ። ከዚህ በኋላም ባለው ደግሞ ፕሮግራማችን ላይ በጣም ትላልቅ የሆኑ ከኢትዮጵያ አዲስ አበባን አልፎ ክልሎችን አልፎ ከኢትዮጵያም ውጭ የሆኑ ስራዎችን እንደምንሰራ በጣም ተስፋ አደርጋለሁ። በጣም ትልቅ ትምህርትን ያስተምራል ብዬ የማስበው ፕሮግራም ነው። በጣም ለህብረተሰቡ ከወንጀል አንጻር ካሉት ስራዎች አንጻር ኢቨን እኛ ስንሰራ ራሱ እጅግ በጣም ስሜታዊ የሚያደርጉን ብዙ ስራዎች ነበሩ። ከካሜራ ጀርባ ሆነን በጣም ስሜታዊ የሚያደርጉ ስራዎች ነበሩ የነበሩት። ስለዚህ በዚህ ስራ መተሳተፊ አንዱ አካል የታሪክ አካል መሆኔ እጅግ በጣም ደስ ይለኛል እኔም እና ወደፊት ደግሞ በጣም በብዙ ስራ እንመጣለን፣ ጠብቁ እንላለን። ሁላችሁም ለሰጣችሁን አስተያየት በጣም እናመሰግናለን። አሁንም እንግዲህ አብረን ጠንክረን ሰፊ ስራዎችን ወደፊት እንደምንሰራ እንተማመናለን። አሁን በጋራ የ6ኛ ወራችንን መታሰቢያ ኬካችንን በጋራ እንቆርጣለን።